በቅርቡ ያንድ መቤታችን ምስለ ፍቁር ወልዳ ሲቀደድ አንዲት ልጅ ቀዳ ስትጥድ ስተፋበት ታይቶ በጣም ብዙ ኦርቶዶክሳዊ ተቆጥቷል እና በዛ ዙራ ላይ ሌሎቹ ደግሞ ተጨምረው ሌሎቹ የሚናገሩት ነገር አለ። የመቤታችን ስዕለ አድኅኖ ላይ ብለው ይጠየቋሉ። ሁሉ ጊዜ ስናያት መቤታችን እሷ አቅፋው መቼ ነው የሚያድገው? ሁሉ ጊዜ ሕፃን ነው ወይ? ይሄንን ያስቀመጡት ኦርቶዶክሳውያን እሷን ከፍ አድርጎ እሱን አሳንሶ በሰው ልብ ውስጥ ለማሳየት ነው። እንዴት የማያድግ ልጅ እስከ ዛሬ ድረስ ሕፃንነት ብቻ ስናይ እንኖራለን ብለው በየቲክቶኩ ላይ ብዙ ሰዎችን የሚበርዙ ጥያቄዎችና ውይይቶች አሉ። ያንንም አብረው ቢመልሱልን። ይሄ በጣም ያልገባው ሰው ጥያቄ ተራራም ያክል ስተት ይመስለኛል። ምክንያቱም ምስለ ፍቁር ወልዳ ትንቢቱን ነው የምናስቀምጠውኛ። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ያለ አንድ ቃል አለ። ሕፃን ተሰጠን፣ ወንድ ልጅ ተወለደልን፣ ስሙ የተመሰገነ ይሁን። እንደገና ኢሳይያስ 7:13 ላይ ያቺ ምስለ ፍቁር ወልዳ ማለት እኮ ምልክት ነች። ምልክት እኮ ምልክት ሆኖ ነው የሚቀረው። ምስለ ፍቁር ወልዳ ለምሳሌ ሕፃኑን ይዛ የምታዩት ኢሳይያስ 7:13 ላይ ምን ይላል? እግዚአብሔር ራሱ ምልክት ይሰጣችኋል አለ የሚለው። እግዚአብሔር ራሱ ምልክት ይሰጣችኋል፣ ድንግል ጸንሳ ትወልዳለች። ያ የዘላለም ምልክት እኮ ነው። ምልክት እኮ ነው። ወርከቱ ምልክት እኮ ነው። እና አያድግም ወይ? ምን ነው ስቅለት አይተው አያውቁም እንዴ? ስቅለት ስዕል አይተው አያውቁም እንዴ? ስቅለት ስዕል ነው። እዛች ላይ ነው አይናቸው ያረፈው። አያችሁ፣ ከመቤታችን ጋር ብቻ ነው ያረፈው ማለት ነው። ስቅለት አየውም እንዴ? እኛ ነን እኮ የምናውቀው። በ30 ዘመኑ ተጠመቀ ብለን ዮሐንስ ያጠምቀውና የለ እንዴ? ወዴት ነው? ተመልከቱ። ለመቃወም ሲል አንዳንድ ሰው ገደል ይገባል ሳያውቀው። አንደኛ ምልክት ናት ያቺ። ሁለት ሕፃን ተሰጠን፣ ወንድ ልጅ ተወለደልን እኮ ተውበለነ ተሰጠን እኮ ነው። ተመልከቱ፣ ወልድ ኢየሱስ ክርስቶስ። ስለዚህ እኛ እንዴ እመቤታችን ልጇን ይዛለን። ሲጠመቅ በ30 ዘመኑ አለ፣ ሲሰቀል በ33 ዓመቱ አለ፣ ከሐዋርያቱ ጋር ቁጭ ብሎ አለ። ይሄንን ስዕል አያውቁትም ማለት ነው። ስለዚህ ይሄን ስዕል ማሳየት ነው። አይ ሕፃን አያድግም ወይ? ይኸው ስቅለት አለ አታውቅም ወይ ነው። ስለዚህ አልሰሜን ገባ በለው የሚል ገድሮ ጀምሮ የምናገረዋል። እናቱ ሞታለች፣ እንደው ሀገር ሁሉ ደህና ነው፣ ሰው ደህና ነው ይላል። አልሰሜን ገባ በለው እባክህ እና አልሰሜን እንንገረው። ያልገባቸው ሰዎች ስለ መቅደድ ዛሬ አልተጀመረም። ካልተሳሳት ከዚህ በፊት የሰራውላችሁ ስለመቤታችን የውጭው ዓለም ሲቀበል ጃላክስ የሚባል ሰው ይመስለኛል የፕሮቴስታንት እምነት ተከታይ ነው። የመቤታችን ስዕል ከአንድ መነኩሴ ወሰደና ባህር ውስጥ ወረወራት። እስቲ ኃይል ካላት ዋኝታ ትውጣ ብሎ። ይሄ ምንም አዲስ ነገር እኮ አይደለም። አንድ ነገር መጀመሪያ ማወቅ አለባችሁ። ስለመቤታችን ጉዳይ አንድ ነገር ወቁ። ዘፍጥረት 3:15 አለቀ በቃ። የዘላለም ጠብ አለ። የዘላለም ጠላትነት በሰይጣንና በመቤታችን አለቀ። ስለዚህ እናንተ ኦርቶዶክሳውያን በዚህ ነገሮች ውስጥ ሁሉ በብዙ መንገድ የምታዩት ስለሆነ በጣም ጥሩ ነው የተነሳው። እመቤታችን ምልክታችን ናት። ልጇን ይዛ ምልክታችን ናት። ትንቢቱ ሁሉ የሚነግረን እሱ እኮ ነው። እመቤታችን እኮ በረት ውስጥ ወልዳው ጌታን አስተኝታው የለ ምንድነው የሚለው? ወአሰረቶ መንኮባያቲሁ፣ አውራጣቱ ምን አደረገችው ይላል? አሰረችው ይላል። ከዛስ በጨርቅ ጠቀለችው። እሷ አሁን እዛ ጋር አስተኝታ ስታየው እሷ የምታየው ደግሞ ሁሉም በልቦና ታውቅ ነበር። መቃብሩን ነው የምታየው። በጨርቅ አውራጣቱን ስታስረው የሚታያት እዛ ነው። ዮሴፍና ኒቆዲሞስ ሲገንዙት ነው። በጨርቅ ስትጠቀልለው እዛ መቃብር ውስጥ አስተኝታ የምታየው መቃብር ውስጥ እዛ ተኝቶ ነው የምታየው። ዮሴፍና ኒቆዲሞስ ሲገንዙት ነው የምታየው። ይሄ ስርዓት ነው። ሁሉ ጊዜ እኛ መቅደስ ውስጥ ከቤተልሔም ነው ሁሌ ቅዳሴያችን ከቤተልሔም ነው። እኛ ምን መጣው ከቤተልሔም ማለት እኮ ተወለደ ነው። ሕፃኑን እኮ ተሰጠን፣ በቃ ወልድ ተሰጠን። ሕፃን ተሰጠን ማለት ሕፃን ተሰጠን፣ ወልድ ሕፃን ተወለደልን፣ ወንድ ልጅ ተሰጠን ማለት ሕፃን ተወለደልን ቤተልሔም፣ ወልድ ተሰጠን ቀራንዮ ላይ። የኛ ይሄ ነው ሁለመናችን። ስለዚህ ስዕላትን ሁሉ ስናረግ ወይም በዚህ መልክ ስናረግ ምንም ስዕል የሚቀድሰው አያስደንቃችሁ። ሰይጣን ነው በቃ እኮ አለቀ እኮ። አሳደዳት አይደል እንደሚለው
ራዕይ ዮሐንስ 12ን ተመልከቱ። በተለይ ቁጥር 17 ላይ እሷን ተውና የድንግል ማርያም ልጆች እናንተን አሳደደ በባህር አሸዋ ላይ ቆመ ይላል። የባህር አሸዋ ክቡድ ነው፣ ከውሃ ዳር ነው፣ አይዋሃድም፣ አይስማማም። የመናፍቃን ልቡና ክቡድ ነው። ከባድ ነገር ይናገራሉ። ሁለተኛ ጢሞቴዎስ ምዕራፍ 3 ተመልከቱ። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል። ከነዚህ ራቁ ተብሎ ነው የተነገረው። ስለዚህ እመቤታችን ምልክታችን ናት። ኢሳይያስ 7:13 ምልክት ይሷ ነች እንጂ ስዕሉኛማ በየጊዜው አለን። ወንጌሉ ብትገልጹት በየጊዜው አለ። ከእመቤታችን ወአስተራየ ይታምር በውስተ ሰማይ ብእሲትን ተትለብስ ፀሐየ ከዚህ ጀምሮ ነው እኛ ከጽንሰቱ ጀምሮ እስከ ዳግም ምጽአቱ ድረስ የሚነገርባት ቤተክርስቲያን ስለሆነች ለውጭው ዓለም ልክ ነው። አሁን ቅድም ምን ብያችሁ ነበር ሳስተምር ዛቲ ኢትዮታ ለሰማይ የሚል አልነገርኳችሁ? በአማርኛው ምንድነው? ይህቺ የእግዚአብሔር ደጅ ነች አይደል የሚለው። እንግሊዘኛው ላይ ግን አማርኛችሁ ላይ አሁን ብታዩት ይህቺ አይልም፣ ይህ ነው የሚለው። this is the gate of heaven ይልና this የሚለውን ዲሞንስትሬቲቭ ፕሮናውን የሚጠቀሙት እነሱ ይህ ብለው ነው አማርኛው ላይ። አጠቃላይ የፕሮቴስታንት መጽሐፍ ብታዩት ይህ ነው የሚለው። ትርጉም እንዴት እንደሚፋለስ አያችሁ? ይህቺ የሚለው የሚገርማችሁ የመዝሙር 86 ላይ መሰረታቲያ ውስጥ አድባር ቅዱሳን የሚል ቃል አለ። መሰረቶቿ በተቀደሱ ተራሮች ናቸው ይላል። ምንድነው ያልኩት? መሰረቶቿ በተቀደሱ የፕሮቴስታንት መጽሐፍ ብታዩት መሰረቶቹ ነው የሚለው። her foundation የሚለውን his foundation። እኔ ውጭ ሀገር ያሉትን ጠይቃቸዋለሁ፣ ይደነግጣሉ። her foundation የሚለውን his foundation ብለዋል። who is his foundation ስትል ማን ነው ያ? እግዚአብሔር መሰረት አለው። እግዚአብሔር ተመልከቱ፣ በጣም ትልቅ ስህተት ውስጥ ነው የሚወስደው። ለዚህ ነው ዓለሙ እየጠፋ ሄደው። ስለዚህ አንድ የውጭ ሰው ይሰማና ይመጣና ወይ ስዕል ሲቀዱ ያውና ይቀዳል፣ ወይ ደግሞ እንደዚህ ይናገራል። ድንግል ማርያም ምልክታችን ናት። ልጇን ይዛ የምናየው ምልክት ነው። ሁሌኛ የምናከብረው በዓል እስቲ ያስቡ። ከፍተኛ በዓሎቻችን ሌሊት የምናከብራቸው ምናምናቸው ሌሊት የምናከብራቸው ትልቅ በዓሎች፣ አንደኛ ልደት፣ ገና። በቃ ገና ተወለደ እኮ ነው። አሁንም ዛሬም እኮ ስንዘምር ምን እንደምንለው ቤዛ ሁሉ ዓለም ዮም ነው የምንለው። ዛሬም እኮ የኛ የዘላለም ነው። ሰዓት አይወስነንም። በኦርቶዶክስ እምነት ውስጥ ከቢዮንድ ታይም ነን እኛ። ይሄ በጣም ረቂቅ ነገር ነው። ከሰዓት በፊት ነን። ተመልከት፣ ልደትን የምናከብር እኮ ዮም ተወልደ ነው የምንለው። ከዛ ምን ነው የምንለው? ለጌታ ልደት እንኳን አደረሰ አይደል? ጌታ ተወለደ ዛሬ እያልን ነው የምንወርበው። ስለዚህ ስዕሉም ዛሬ ነው ያሳየናል። ዛሬ ነው የዳንኩት። የመዳን ቀን በእግዚአብሔር ዘንድ እኮ ሰኞ ማክሰኞ የለም ወገኔ። እንደዚህ ነው። ከዛ የፋሲካን አይደለም እናከብረው ደግሞ ሌሊት ላይ ሕፃን ተሰጠን፣ ሕፃን ተወለደልን፣ ልደት፣ ወልድ ተሰጠን፣ ቀራኒው። ስለዚህ በዚህ መልክ ነው እንጂ ያደገ የጌታ ስዕል የለንም እንደኛ። እንደሱ ነው። መቅደሱ ሲሰራ አንደኛ ነገሥት ምዕራፍ 9 ላይ ተመልከቱ፣ ምዕራፍ 8 ላይ ተመልከቱ። የቤተ መቅደሱ ሐረግ ስዕላት ሁሉ በምን መልክ እንደሚሳሉ ተመልከቱ። ገላትያ ምዕራፍ 3 ቁጥር 1 ላይ ተመልከት። ጌታችን ኢየሱስ ክርስቶስ በፊታችሁ እንደተሳለ ሆኖ ነበር ይላል። እንደተሰቀለ ሆኖ ተስሎ ነበር ይላል፣ ወይም ተጽፎ ነበር ይላል። ይሄ የሚያሳየን ስዕል ነው። አጠቃላይ ለምሳሌ ዛሬ ስላሴን እናከብራለን አይደለም? አብ ወልድ መንፈስ ቅዱስን። ለምሳሌ ሶስት ሰዎች የስላሴ ስዕል እናያለን። ይሄን ስዕል የምንስለውኛ ሰማይ ላይ ያለውን በማየት አለ። ሰማይ ላይ ያለው ምድር ላይ ወረደና አብርሃም ቤት መጡ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 ከሰማይ መጡና ስላሴ ለአብርሃም ታዩት። ሶስት ሆነው አንዴ ሶስት ሆነው ይታዩታል። ልክ ለአብርሃም የተገለጸውን አባቶች በጸሎት ይስሉታል። ስለዚህ በእያንዳንዱ ነገር ላይ የምናደርገው ያንን ነው። ባጭሩ ስዕልን ስማልን እኛ የሰው ፎቶ ስማችሁ የምታውቁ ፎቶ ፍቅረኛም ሊሆን ይችላል፣ ወይም የሚስት ሊሆን ይችላል፣ ወይም የባልሽ ሊሆን ይችላል። የማንም ፎቶ የእናታችሁም ሊሆን ይችላል። ስማችሁ የምታውቁ ፎቶ በጣም ብዙ ሰው አይደል ፎቶ የሳመው። ፎቶ ምንድነው? ወረቀት ነው አይደል? ግን እናንተ ወረቀቱን የሳማችሁት ምኑን ነው? እዛ ላይ የምታስቡት ማንን ነው? እዛ ጋር የምትወዱትን ሰው ነው የምታስቡት። እናታችሁን፣ አባታችሁን አይደለም፣ ፍቅረኛችሁን፣ እጮኛችሁን ነው የምታስቡት እንጂ ከወረቀቱ ጋር አይደለም ችግራችሁ። ወረቀቱ አይደለም። ስዕላትን በመናስብበት ጊዜ ሁሉኛ መንፈስ የራቀ ነው፣ የረቀቀ ነው የኦርቶዶክስ ትምህርት። ብዙ ሰዎች ለዚህ ነው የማይገለጥላቸው፣ ግን በሰፊው ማስተማር ይቻላል። ስዕል ሁለት አይነት ኮንሰፕቶች አሉ። ይሄ ኮንሰፕት ነው በደንብ ማስተማር ያለብን። አይኮኖክላስት እና አይኮኖዱልስ የሚባል እስከ 16 ሴንቸሪ የነበረ ስዕልን መደምሰስ ማጥፋት የሚሉና አይ ስዕልን ማክበር አለብን የሚሉ
ነበሩ። እነዚህ ስዕል ማጥፋት አለብን የሚሉት የመናፍቃኑ ሂደት በዛ ጊዜ ተመቶ በተለይ 6 ሴንቸሪ ላይ እንደገና ደግሞ 7 ሴንቸሪ የእስልምና እምነት ሲመጣ ምንም ነገር ስዕል አንፈልግም ስለሚል በእኛም አንዳንዴ እንጠቅሰዋለን። ዮሐንስ የሚባል ደማስቆ ዮሐንስ የሚባል እሱ ራሱ የጻፈው መጽሐፎች ሌሎች በእኛ ግን ከሱም ቀድመው ያሉ ብዙ ነገሮች አሉ። ስዕልን በምናይበት ጊዜ የምናረግበት ሚስጥር አለ ሁሉ ነገር ላይ። መስቀልን ስናረግ ራሱ እኮ ስዕል ነው። የመስቀል ስዕል ለምንድን ነው ይሄን የምናደርገው? ከእንጨቱ ጋር አይደለም። እዚህ ላይ እኛ ይሄን ስናይ የሚታየን አንድ ትልቅ ነገር አለ። ኢየሱስ በቀራንዮ አደባባይ ደሙን አፍሶ ሲያድነን ይሄንን ነው የምናየው። ክብር ምስጋና ለእግዚአብሔር ይድረሰው። ሌላ ከዚህ በፊት ያስተማርኩት ትምህርት አለ። ይሄን መስቀል ስታዩት በሶስት ይከፈላል። ይሄ ያስኩት አለ። ይሄ ያስኩት ምሰሶ ነው፣ ፒላር ነው። ይሄ ህገ ልቡና ነው። ይሄንን በሰፊው የገለጽኩት እኔ ነኝ ተጥንትም። ይሄ ህገ ልቡና ነው። ቀላል ጥያቄ። ይሄን መስቀል ዲያቆን ይዞ ማሳለም ይችላል? ለምን እንደማይችለው መሰላችሁ? እዚች ጋር ታቦት አለች፣ ሬክታንግል ታቦት ነው። ይሄ ሲምቦሊኩ ታቦትን ነው የሚያሳየው። ይሄ ኦልድ ቴስታመንት ወይም ጁዳይዝም ቀድመን ያለን ነው የሚያሳየው። አራቱ እዚህ ጋር ቅርጿ ይሄ ህገ ልቡና ነው። ከዚህ ደግሞ የምታዩት ቅርጹ የምን ቅርጽ ነው? የመስቀል። እሱ ደግሞ ህገ ወንጌል ነው። ህገ ልቡና ከህገ ኦሪት ከህገ ወንጌል አስተባብራ ያዘች ዛቲ ኢቲሆታ ለሰማይ እቺ እግዚአብሔር ደጅ ነች። ይሄ ነው። ስዕል የማይወዱ ሰዎች በየዘመናቱ ነበሩ። እኛ ግን ስዕል እንወዳለን። ራሱ እግዚአብሔር ታየ፣ ከሰማይ መጣና ወልድ የማይታየው አምላክ ታየ ማለት ሰው ሆነ ማለት አየ ነው። ተስዕሎ መልክ የሚለው በ40ኛው ቀን የሚቀርጸው ለዛ ነው። የ40 ቀን እድል ትላላችሁ አትሉም ብላችሁ አታውቁም? ሴቶች የምን ቀን እድል ለምትሉ የ80 ቀን ነው የ40 ቀን የ40 ቀን ነው ለወንዱም ለሴቱም። 40 ቀን ማለት በእናቱ ማህፀን ከአባት ዘር ተከፍሎ በእናት ማህፀን ከደም ተዋህዶ በ40ኛው ቀን ላይ ነው እናት ማህፀን ውስጥ ሰው የሚኮነው። ስዕል ሆነ ማለት ተስዕሎ ሰብ እንለዋለን። የሰውነት ሙሉ መልክ መያዝ ማለት ነው። ስለዚህ ስዕል እኛ ረቀቅ አድርገን የምናየው እዚህ ጋር አይደለም፣ ከወረቀቱ ጋር ከጨርቁ ጋር አይደለም። የኛ ጉዳይ እዛ ላይ ካለው ነገር ጋር ነው። ያን ደግሞ እናከብረዋለን። መላከ ፀሐይ የተቀመጡበት ወንበር አለ። የደብሩ አለቃ ናቸው። አንዱ ቄስ መጥቶ አይቀመጥም። አሁን መቅደስ ውስጥ የእሳቸው መቀመጫ አለ። እኔም ማስተዳድርበት ደብረገነት መድኃኔዓለም የኔ መቀመጫ አለ። ከዛ ደግሞ ክፍት ሆኖ የአባ ሰላም አለ። በረከታቸው ይድረሰንና ያረፉት በቅር የእሳቸው ወንበር እዛ አለ። ማንም አይቀመጥበትም። እኔ ወንበር ላይ አሁን ሲሄድ ዝም ብሎ አንድ ሰው መጥቶ አይቀመጥበትም። ወንበሩ እኮ ምንም አይደለም፣ ግን እዛ ጋር መላከ ፀሐይ የሚቀመጡበት ወንበር ነው። ወንበሩን ራሱ የምናከብርበት። ስለዚህ ስዕልን ስንል እኛ በጣም በብዙ መንገድ ነው የምናየው። ይልቁንም የኢትዮጵያ ቤተክርስቲያን ጽላቱ ምንድነው? በጽላቱ ላይ ያሉት ኪሩቤል ሱራፌል ምንድናቸው? የሚናደፉት ተብሎ የተባለው ይሄ ሁሉ የምንመለከተው ከመጽሐፍ ቅዱስ አኳያና ሚስጥር ነው። ጽሁፍ ባልነበረበት ዘመን በስዕል ነው ሰው የሚማረው። ስዕል እንኳን ባልነበረበት ዘመን ሌላው ኢሜጅ ሌላው ገጽታ መሰላችሁ በስዕል ይማራል። እያየ ቅዱስ ጊዮርጊስ ፈረሰኛው ዘንዶውን ሲወጋው በቃ ተማርክ ማለት ነው። ጨረስክ ትምህርት። ኦርቶዶክስ መሆን መታደል ነው እንጂ ዝም ብሎ ማንም ተነስቶ በሚያወራው መንገድ አይደለም። በዚሁ እናብቃው። ዛሬ ሆነ ምሽትም ስለሆነ እግዚአብሔር ይባርካችሁ። የሰማነውን በልቡናችን ያሳድር።